ሙስሊም ሴት የሌላ እምነትን ማግባት አትችልም፣ ሐራም ነው። በምንም መልኩ አይፈቀድም። የዘይነት ጫወታ ሊቆም ይገባል። አንዲት ጀግና ሴት ላስታውቃችሁ። ኡሙ ሱለይም ትባላለች። ከቀደምቶች የነበረች የአቡ ጠልሃ ሚስት። አቢባ እንደዚህ አይነት ቪዲዮ በመስማቷ እንደኔ ደስተኛ የሆነ ሰው ካለ እስቲ በኮሜንት ደስታውን ይግለጽ ማለት ነው። ምክንያቱም አንድ ሰው አላህ ሂዳያ ሲሰጠው የሆነ ቦታ ገብቶ ያኔ ሀቢባ በአዲስ መልክ ሻሃዳ ያዘች ማለት ነው። አሁን ከ17 ዓመት በኋላ ወደ ሀገር ቤት ስትመለስ የገጠማትን ከባድ ሁኔታ ከታሪኳ እንሰማለን። የመጣው ነው ስላት ስመጣ ነይና ልጆችሽ ግን እንዳይገባለችን እስከዚች ቀን መተ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ወደ ቤተሰቦቼ በመላው ዓለም ያላችሁ የአገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እናንተ ባላችሁበት የአላህ ሰላም እዝነት ረድኤቱ በረከቱ አይለያችሁ። ዛሬ እንግዲህ በጣም አሪፍ ወሳኝ ቪዲዮ ነው ይዤላችሁ የመጣሁት። በመጀመሪያ ቪዲዮውን አይታችሁ ሳትደርሱ ምንም አይነት ኮሜንት አትጻፉ ማለት ነውና ምክንያቱም ብዙዎቻችን የመጀመሪያውን ቅጭብ አድርገን አይተን ነው የራሳችን ስሜታችንን የምንገልጸውና ቪዲዮውን እስከ መጨረሻ ካያችሁ በኋላ ያሳባችሁን ኮሜንት መግለጽ ትችላላችሁ ማለት ነውና እኔ አቢባ ይሄንን አይነት ነገር ስሰራ እጅግ በጣም እኔ ተደስቻለሁ ማለት ነው። ምክንያቱም አንድ ሰው ማናችንም ከወንጀል የጸዳን አይደለንም። ማናችንም ሁላችንም የበኒ አደሙ ተሳሳቾች ነን። ማናችንም ማለት ነው። ከተሳሳቾች ሁሉ ደግሞ ወደሱ የሚመለሱት አላህ የሚወደው ማለት ነውና አላህ ከሚወዳቸው ባሪዎቹ አላህ ያድርገን። እና ምን ለማለት ፈልጌ ነው ዛሬ አቢባ ይሄንን ነገር መስማቷ ራሱ እንዴ ወደ ፈጣሪዋ እየቀረበች ነው። ኢንሻአላህ ዱአ አድርጉላት እንጂ እባካችሁን ኮሜንት ላይ ገብታችሁ መጥፎ ነገር አትጻፉ። በቃ መጥፎ ነገር ኮሜንት ላይ መጻፍ ማለት አቢባን ቀጥተኛው መንገድ ይመራታል ማለት አይደለም። በጣም ጭንቅላታችሁ አይምሯችሁ የተዘጋ በጣም ማለት ነው። ለዛው ደግሞ ዲኑን እናቃለን ብላችሁ የዲን አዋቂ መሳይ ናችሁ እንጂ ምንም አታውቁም። እንደዚህ አይነት ወላሂ እንደዚህ አይነት ኮሜንት ሲጻፉ ማለት ነው አንቺ ካፊር፣ አንቺ ካዲ፣ አንቺ እንደዚህ ብላችሁ ኮሜንት ሲጽፉ ኮሜንታችሁ ወይ ፕሮፋይላችሁ በጣም ንቃብስቶች በጣም ያኒ አላህ የሚትፈሩ የአላህ ባሪያ ነኝ የምትሉ የአላህ ባሪያ ነኝ የረሱል ወዳጅ ነኝ ሚል የተጻፈ ኮሜንት የለበሰ ፕሮፋይል ነው። እንደዚህ አይነት አድሚ በሰዎች በጣም ልባቸው የሚያደማ ኮሜንት የሚጽፉ ማለት ነውና አይኖ እሷ የናንተ ኮሜንት አይወክላት ማናቸውንም። ቢያንስ አሁን እና ዩቲ ናሲርን እና ሮዚን በተለያዩ ኮሜንታተሮች ሚጽፉላችሁ በዚህ በፊት ካያችሁ ነጃትን ከመስመር ያስወጣታችኋል። ከመስመር ያስወጣችዋ ፕሮፋይሏ ተሳዳቢዋ የረሱል ወዳጅ ነኝ የአላህ ባሪያ የረሱል ወዳጅ ነኝ የሚል ፕሮፋይል የለበሰች ሴት ናት። እንደዚህ እህቷ ማለት ነው የገዛ እህቷ። አሁን ነጃት የት ነው ያለችው? አሁን ነጃት ምኑ ጋ ነው ያለችው? በነገራችን ላይ ያው ዜጋ እምነት የግል ነው። ማንም ሰው እኔ ስለሰደበኝ እምነቴን ላቆሽሽና በእምነቴ እና ምን ለማለት ፈልጌ ነው፣ እባካችሁን አድሚ ኮሜንት አትጻፉ። ካልሆነ ዱአ አድርጉላት። ዱአ ካላረጋችሁ ደግሞ ዝም በሉ። በቃ ካልቻላችሁ ዝም ብላችሁ ስክሮን አርጋችሁ አሳልፉት ማለት ነውና ብዙ ሰው በዚህ ነገር በጣም መስመር ያወጣ ነው ማለት ነውና ወደ ቤተሰቦቼ እንግዲህ ሀቢባ ይሄንን አይነት ነገር አሁን ከ17 ዓመት በኋላ ወደ ሀገር ቤት ስትመለስ የገጠማትን ከባድ ሁኔታ ከታሪኳ እንሰማለን። የመጣው ነው ስላት ስመጣ ነይና ልጆችሽ ግን እንዳይገባለችን እስከዚች ቀን መተሽ ተሳፍረሽ ወደ ቤት እየመጣሁ ነው ብለሽ እናትሽ ጋር እስከትደዊ ቀን ድረስ ቤቱ ያንቺ እንደሆነና ያለው ነገር ሁሉ ነይና ወደ ቤትሽ ግቢ ስደት ይብቃሽ እያለች በድምጽም ስትናገር ነበር። ለምንድን ነው እዚህ ቁጭ ያልሽው? ልጆችሽ ጋር ለምን አትሄጂ ማለች። እንዴ እናቴ እንዴት ቤቴ እኮ ነው የት እሄዳለሁ? አይ ቤት የለሽም ይመቼ ላክሽው ይበቱ 17 ዓመት እኮ ህይወት እኮ አይደለም የነበርኩት። ደከመኝ በቃ። ከዛ ፖሊሶች መጡ። እውነቱ እኔ ጋ ነው ያለ አልኳቸው። ግን በውሸት ተከብቤ ነው እንጂ እውነቴን ስላቸው በጣሪ ያለሽ አሉ። አሁን ግን ወረቀቱ በስማቸው ስለሆነ ወደ ቤተሰቦቼ ለድምጼ በጣም ትልቅ ይቅርታ ይጠይቃለሁ። ድምጼ ታይዟል። ብቻ ያው
እንግዲህ ይህ ስሜት የዚህች የእህታችን ስሜት የሁላችንም ስሜት ነው። የእህታችን በደል የሁላችንም በደል ነው ማለት ነው። እና እኛ እዚህ ሚዲያ ላይ አውጥተን ቤተሰቦቻችን ሚዲያ ላይ አውጥተን እንትናቸውን ገበናቸውን ሸፍነን ቁጭ ብለናል እንጂ የሁላችንም ልብ የተነካበት ቤተሰብ እንደ ሻማ እኛን ያቀለጠን አገር ላሉ ልጆች እኛን እንደ ሻማ ስደተኛ ልጆቻቸውን በቃ እንደ ልጆቻቸው አያስቡንም አያዩንም ማለት ነው። እኔ እንጃ እንዴት ከሀገር ስደት ስንወጣ የሀገሩ ሰው እንዴት እንደሚያስበን እኔ ግራ ነው የሚገባኝ ማለት ነው። ብዙ ጊዜ ወላሂ ግራ ይጋባለሁ። በጣም ነው ያለቀስኩት፣ በጣም ነው። እንግዲህ እንደዚህ አይነት ቪዲዮ ስናይ እንማር፣ ሳንወድቅ ያልወደቅን ሳንወድቅ እንማርበት። እስክሮን አርገን ማለፍ ሳይሆን ሳንወድቅ የወደቅን ወድቀናል፣ ያልወደቅን ደግሞ ሳንወድቅ ያለንን ያክል እንያዝ። ቢያንስ አሁን የሚመጡ እህቶች ማለት ነው ወላሂ አሁን በጠለብ የሚመጡ እህቶች በጣም ከኛ 10 እጥፍ ይሻሉናል። ምክንያቱም አካውንት በራሳቸው አስከፍተው ነው የሚመጡት። በቃ በራሳቸው ያስገባሉ። የሆነ ያክል ለቤተሰብ ካዩ በኋላ ከላስ ለራሳቸው ነው የሚሉት ማለት ነው። ከኛ ኋላ መጥተው የተለወጡ ቶሎ ብለው ሀገራቸውን የተመለሱ ስንቶቻቸው አሉ። ስለዚህ እኛ በፊት የመጣን በቃ ወጥተን የቀራን ብዙ እህቶቼ እኔንም ጨምሮ እንደዚህ አይነት ቪዲዮ ስናይ በቃ ውስጣችን ይደማል። ወላሂ እኔ እንደራሴ ስሜት ነው የተሰማኝ ማለት ነው። እቺን እህቴን ሳይ እንደራሴ ስሜት ነው። እሷ ስታወራ ቪዲዮን ጨርሳችሁ ካያችሁት እሷ ስታወራ እምባዬ ሳላገኘው ነው የፈሰሰው ማለት ነው። እና በጣም እንደዚህ አይነት ቪዲዮ ካየን በኋላ ያው ካሁን በኋላ እነቃለሁ እንላለን። እኔንም ጨምሮ ነው ማወራችሁ። ወላሂ ራዚም እኔ ከስድስት ከወጣሁኝ እስከ 13 አመት አስቆጥራለሁ። ግን ደግሞ ምን አለሽ ብትሉኝ እሱም በሌላ ቪዲዮ ያሳያችኋለሁ። የራሴን በደል ነው እቺ እህቴን የገለጸችው፣ የራሴን ህመም ነው እህቴ ቀድማኝ የገለጸችውና እጅግ በጣም ልብን ይሰብራል። በጣም ወላሂ እባካችሁ ሳትወድቁ በፊት ያልወደቃችሁ ሳትወድቁ በፊት በእንደዚህ አይነት ቪዲዮ ትምህርት ውሰዱ። ቤተሰብ አጎት ዘመድ የሚለው ነገር ተውት። ራሳችሁን ጠግኑ ቀድማችሁ ማለት ነው። ቀድማችሁ ራሳችሁን ከጠገናችሁ በኋላ ከተረፋችሁ ለዛን ሰው ነው የሚሰጡት። ምክንያቱም ቤት አዝማት ዘመድ አዝማት እያለ ለሌላ ሰው አሳልፈን አንሰጥም። ካላችሁ እነሱን ነው የምትረዱት። ቀድማችሁ ግን ለእናንተ ሊኖራችሁ በእንደዚህ አይነት ቪዲዮ ትምህርት ወስዳችሁ ያዙ ሳትወድቁ። የወደቃችሁ እንግዲህ አላህ በራህመቱ በእዝነቱ ያንሳችሁ። በቃ አላህ ፈጣሪ ይድረስልን ነው ማለት ነው እንጂ ምንም ማለት አንችልም። አንድ የወደቀ ሰው በስደት የወደቀች ከወደቃችሁ ታማችሁ በበሽታ በሆነ ነገር አይምራችሁን ስታችሁ በተለያየ ነገር ነው። ውድቀታችን ውድቀት አይደለም። ግን ያልወደቅነ ደግሞ በእንደዚህ አይነት ቪዲዮ መማር አለብን ማለት ነው። እንደዚህ ኢቲክቢቴ ማንና የማይጠቅመን ቪዲዮ ከማየት ደግሞ እንደዚህ ጠቃሚ የሆነ ቪዲዮ የሚያስተላልፍ ሰው እዩት፣ ይጠቅማችኋል። አንድ ቃላትን ብታገኙበት፣ አንድ ቃላትን ብታነሱበት እንኳን ለኛ ወላሂ ይጠቅመናል። እኔ ካየውኝ በኋላ የራሴ የሆነ የጠቀመኝ ነገር በጣም ትልቅ ነገር አለ። ምክንያቱም የ2 አመት ብር በትክክለኛ ከያዝን ለኛ በቂ ነው። ለማንም ተሸካሚ ያልሆነ በነገራችን ላይ አገር ገብተን እንደዚህ ሆነን አገር ገብተን እኛ የሚሸከመን ሰው የለም። እኛ ተሸካሚ ነን እንጂ የሚሸከመን ሰው የለም። እብድ ናት፣ ታማ መታለች፣ በሽተኛ ናት ነው የምትባሉት እንጂ ማንም የሚያሳክማችሁ ማንም የሚያዝንላችሁ የለም። ቀጣይ ቪዲዮ እስከምንገናኝ ባይ ባይ።